ማርቲን ሉተር ምን ይላል? ይሄ በእምነት ብቻ ይጸደቃል የሚለው ትምህርት የተገለጠልኝ ይላል። እንግዲህ ያለው ነው የምነግራችሁ። መጸዳጃ ቦታ ላይ ተቀምጬ ሳለ ነው መንፈስ ቅዱስ የገለጠልኝ ይላል። እና ሉተር እንዲህ ይላል፣ ብቻዬን መጸዳጃ ላይ ተቀምጬ ሳለ መንፈስ ቅዱስ የገለጠልኝ ሚስጥር ነው ይላል። ሰው በእምነት ብቻ ይጸድቃል የሚል እንግዲህ በጾም አይደለም በሱባኤም አይደለም፣ እንዲህ ባለው ሁኔታ የተገለጠ ግሩም ሚስጥር ነው በእውነቱ። እንዲሁ ይገርማል እኮ። ግን ራሱ መጽሐፍ ቅዱስ በያዕቆብ መልእክት ምዕራፍ 2 ከቁጥር 14 እስከ 26 ይህንን እንደው እግዚአብሔር አስቀድሞ ምንድነው እግዚአብሔርን ማውቀው ሰማይን አርቆ እንደሚባል ሁሉን ያውቃልና እንዲህ የሚሉ ከሃዲዎች እንደሚነሱ አውቆ በመጽሐፍ ቅዱስ እምነት ብቻ የሚል ቢኖር ይሄን ይዘው የሚነሳ ቢኖር ስህተት መሆኑ እንዲታወቅ አስቀድሞ በግልጽ ተጽፎልናል። ምን ይላል ቅዱስ ያዕቆብ በመልእክቱ? ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነት ብቻ አይጠቅምም ነው። እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከእናንተ አንዱን በደህና ሂዱ እሳት ሙቁ ጥገቡን ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው። ግልጽ እኮ ነው። ስራ የሌለው እምነት ቢኖር በራሱ ምን የሆነ ነው? የሞተ ነው። እምነት ብቻውን የሞተ ነው። ቀጠለና አንተ ከንቱ ሰው፣ ይሄ ተገቢ ተግሳጽ ነው። እምነት ብቻ የሚሉትን ነው ከንቱ የሚላቸው። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ ይጸደቅ አልነበረምን? እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን? መጽሐፍም አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔር ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። መጽሐፍ ቅዱስ ላይ በእምነት ብቻ የምትለው ቃል በጥቁርና በነጭ ያለችው እዚህ ላይ ነው። እሱ ምን በሚል ነው? ሰው በእምነት ብቻ አይጸድቅም በሚል ማስጠንቀቂያና አሉታ ነው የተጻፈው እንጂ ሰው በእምነት ብቻ ይጸድቃል የሚል የለም። ሰው በእምነት ብቻ ይጸድቃል ያለው ወዳጃችን ማርቲን ሉተር ነው። እንዴት እንደተገለጠለትም አስታውሰናል ያለው። መጽሐፍ ቅዱስ ግን የሚለው ሰው በእምነት ብቻ አይጸድቅም። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እንደዚሁም ጋለሞታይቱ ረዓብ ደግሞ መልእክተኞችን ተቀበላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን? ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው። ግልጽ እንደ ነፍስና እንደ ስጋ አይለያዩም። ሰውን ሰው የሚያሰኙት ነፍስና ስጋ ሲኖሩ ነው ተዋህደው። አለዛ አስከሬን ነው፣ ነፍስን ትለያለች። እምነት ብቻውን ትርጉም የለውም፣ ስራም ብቻውን ትርጉም የለውም። ስራ የሌለው እምነት የሞተ ነው። በእምነት ላይ ያልተመሰረተ ስራ ምንም አይጠቅም፣ የአሕዛብ ስራ ነው የሚሆነው። እንደ ስንት እኮ መከራ የሚቀበሉ ሰዎች አሉ በዚህ ዓለም በተለያየ ምክንያት። እነዛ ግን ጻድቃን ሰማዕታት አንላቸው። ለተለያየ ምክንያት ለፖለቲካ፣ ለገንዘብ፣ ለሌላ ጉዳይ የሚታሰሩ መከራ የሚቀበሉ ሊኖሩ ይችላሉ። ያ እንደ ሁኔታው ነው። ሁሉም ስህተት ነው ተገቢ አይደለም አንለውም፣ እንደ ጉዳዩ ነው። ግን እነዛም ቤተክርስቲያን ጻድቃን ሰማዕታት አትላቸው። በእምነት ሆኖ የሚቀበሉት ግን ጻድቃን ተጋድለው ጻድቃን ሰማዕታት ያሰኛል። በእምነት ስለተመሰረተ ነው። ግን ደግሞ ያለ እምነት የሚደረግ ስራ ዋጋ የለውም። አምኖ ካልተሰራም ዋጋ የለም። አይለያዩም ነው መጽሐፍ ቅዱስ የሚለው ይሄንን። ሉተር እሱ ካመጣው የፈጠራ ትምህርት እምነት ብቻ ከሚለው ጋር ስላልተስማማለት የቅዱስ ያዕቆብን መልእክት በጣም ይጠላ ነበር። ከመጽሐፍ ቅዱስ ቀኖናም ሊያስወጣ ሞክሮ ነበር። ደሞስትሮ ኤፒስል ገለባ የሆነ መልእክት ብሎ እስከ መጥራት ደርሷል ሉተር። ጓደኛው ሜላንክተን የተባለው ነው። ፊሊፕ ሜላንክተን የተባለ ጓደኛ ነበረው። ፊሊፕ ሜላንክተን አመለካከቱ ለዘብ ያለ ወደ ኦርቶዶክሳዊ አረዳድ የቀረበ ነበረ። ግን ዘመንና ሁኔታ አስቸጋሪ ስለነበር ያው ኦርቶዶክሳዊ ክርስቲያንንም ስለማያውቋት ሩቅ ስለነበረች እንደ ዛሬ መገናኛም ሩቅ ስለነበር በዙሪያቸው የነበረው ካቶሊካዊነት ብቻ ስለነበረ ያው በብዙ ምክንያት ከዛ ብዙ አራቀም እንጂ ሜላንክተን ሻለ ያለ የተደላደለ አረዳድ የነበረው ሰው ነበር በአንጻሩ ከሉተር። እና ሉተርን ተቆጥቶ የያዕቆብን መልእክት ከቀኖና አታስወጣ ብሎ ገስጾ እንዳያስወጣ ያደረገው ጓደኛው ሜላንክተን ነው ይባላል። ሉተር ግን አዲስ ካመጣው የፈጠራ ትምህርት ጋራ የያዕቆብ መልእክት አለስማማነት ስላለ በግልጽ የሚተቸው የሚገስጸው ስለሆነ ሊያስወጣ ሞክሮ ነበር፣ ግን አልሆነለትም።